ቶሎ በይ ተነሽ ፍጠኝ ተነሻ ቶሎ በይ በቃ አንተም ባንዳ ላይ ከዚህ በኋላ ቀኝ ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ሰላም ቤተሰቦቼ እንዴት ናችሁ? እኔ በዚህ ሰዓት ደህና ነኝ ማለት በጣም ነው የሚከብደኝ። በጣም ከፍቶኝ ማለት ነገሮችን ያስተካከልኩኝ መስሎኝ ልካ ብዙ አንድ አለመግባባቶችን ዲቮርስ ተፈጥሯልና እኔ እንጃ ማለት እንዳለብኝ እኔ መልስ የሰጠሁት ከፍቶኝ አይደለም፣ እሱ የሆነለት ነገር አስከፍቶኝ አይደለም። በእውነት እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። በእውነት እኔ ለሱ በጣም ደስተኛ ነኝ። በቃ ይሄንን ነው የምፈልገው። ይሄንን ፈልጌ ነው የራኩት። ቢያንስ የራሱ የሆነ ህይወት እንዲጀምር ፈልጌ ነበረ። የኔ ነገር ቁርጥ ብሎ እንዲወጣለት ፈልጌ ነበረ። ለዛም ነው ማለት የማልፈልጋቸውን ቃላቶች ስሌ ነበር። ለዛም ነው በጣም እንዲከፋ ያደረኩት እና ከህይወቱ እንዲወጣ ያደረኩት። እኔ እንጃ በእኔ ቦታ ሆናችሁ እናንተ ምን እንደምታደርጉ አላውቅም። እኔ ትክክለኛ ሶሉሽን ነው ብዬ ያሰብኩትን ነገር አድርጌያለሁኝ። ሶሉሽንም ሆኖልኛል፣ እግዚአብሔር ይመስገን። እኔ ካናዳ ልሄድ ፈልጌ ፕሮሰስ ጀምሬ ሳይሳካልኝ ቀርቶ አይደለም። የምሄድበት ብርም የለኝ፣ እዛ ያለ ዘመድም የለኝ፣ ካናዳ የምሄድበት ምንም እንትን የለኝም። እኔ ከግቢ ተመርቄ ወጥቼ ስራ በመፈለግ ላይ የነበርኩ ሰው ነኝ። ስራ እየፈለግኩ የነበርኩኝ ልጅ ነኝ። ታውቃላችሁ፣ የዛን ያህል ብር ከየት አምጥቼ ነው ወደ ካናዳ የምሄደው? ያው በአጭር ጊዜ ፕሮሰስ። ይህንን እኮ እናንተ ማየት ትችሉ ነበር፣ መናገር ማየት ይጠበቅብኝ ነበር። የሚያስታውቅ ነገር ነው። አይናችን ገልጣችሁ ማየት የምትችሉት ነገር ነው እና አልሄድኩም። ግን ያንን ነገር ሳደርግ የነበረው ላለመጉዳት። በእርግጥ ልክ ናችሁ። ብትናገሪ ኖሮ ከሁሉ ነገር ያስተካክል ነበር። አያስተካክል። ብናገር ኖሮ ምንድነው የሚፈጠረው? ድጋሚ ጫካ መግባት፣ ከዛም በኋላ ሰዎችን መፈለግ፣ ከዛም በኋላ የሆነ ሰው ይጎዳል። ከዛም በኋላ ደግሞ በቃ ይሄ ነገር ማብቂያ አይኖረውም ነበር። አሁን ማብቂያ አግኝቶለታል፣ እግዚአብሔር ይመስገን። ሁሉም ነገር ሶሉሽን አግኝቷል። ይህን ነበር የፈለግኩት። ሁሉንም ማስተካከያለሁ። የሰዎችን ህይወት ለማስተካከል በሞከርኩኝ ቁጥር ማንነቴን አጥቼዋለሁኝ እና ተመስገን ይሁን። በእርግጥ ለሰዎች ጥሩ ነገር ባደረጋችሁ ቁጥር ጥሩ ነገር ይሆንልኛል ብላችሁ መጠበቅ የለባችሁ። እኔም እንደዛ አልጠብቅም። ማድረግ ያለብኝን ነገር መሆን ያለበትን ነገር አድርጌያለሁኝ። በምላሹም ጥሩ መልስ አግኝቻለሁ። እግዚአብሔር ይመስገን አግኝቻለሁኝ። ይሄንን የከፈልሽውና ያው መልስሽ ተብዬ ተመልሶልኛል። በቃ ሁሌ ጥሩ ነገር መሆን የለበትም። በነገራችን ላይ ለሰዎች በጣም ጥሩ ነገር አድርጋችሁ ሰዎች ለእናንተ መጥፎ ነገር ቢመልሱላችሁ መከፋት የለባችሁም። ከእናንተ አልፏል። እናንተ ማድረግ ያለባችሁ እንድን ነገር ማድረግ ብቻ
ጀመር ያ መልካም ነገር ይመለስልኛል ብላችሁ አስባችሁ ከሆነ ያንን ጥሩ ነገር ያደረጋችሁት ያ ሰርቼ ደሞዝ ይከፈልኝ አይነት ነገር ነው የሚሆነው እንጂ መልካም ስራ የሚሆነው ከዛ ሰው መልካም ነገር ወይም ደግሞ ከዛ ሰው መልስ ጠብቁ ስትቀበሉ ነው። ግን ሁላችሁንም አንድ ነገር መጠየቅ እፈልጋለሁ። ሁላችሁ በሀገር ውስጥም በሀገር ውጭ ያላችሁ፣ በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች አብዛኞቻችሁ የእኔ የምትሉት ነገር ቅርባችሁ ያለው ነገር ፈጣሪያችሁ ነው ብዬ ነው የማስበው እና ቢከፋችሁም ብትጣሉም ብታዝኑም የቅርብ ወዳጃችሁ ፈጣሪያችሁ ማለት የኔም የቅርብ ወዳጅ ፈጣሪ ነውና ስንት ጊዜ በድላችሁት፣ ስንት ጊዜ ፈጣሪ ይቀርብላችሁ፣ ስንት ጊዜ ይቅር በለኝ ብላችሁት፣ ስንት ጊዜ ይቅር ብሏችኋል ፈጣሪያችሁ። ከዛ ደግሞ እናንተ ምን ያህል ይቅር ባይ ነው ከፈጣሪያችሁ የምትፈልጉትን ያህል ምህረት እናንተ ምህረት ታደርጋላችሁ ወይ? እናንተ ይቅር በለኝ ብላችሁት እንደሚመለስላችሁ አይነት መልስ ለሌላ ሰው ትመልሳላችሁ? እና እኔ ይቅር በሉኝ እያልኩኝ የለመንኳችሁ አይደለም፣ ግን ባላደረግኩት ነገር እንኳን እንደዚህ ካላችሁኝ ባደርገው ምን ያህል እንደምታስቡ። ሲጀመር እኔ ሞራልም የለኝም። የአንድ ነገር አድርጌ ቪዲዮ መቅረጽም አልችልም። የአንዳንድ ሰው ልብ እኮ ያውቃል። አንዳንድ ሰው እኮ ልቡ ይነግረዋል። አንዳንድ ሰው ደግሞ በጣም የፍቅር ሰው ይሆንና በጣም ሰውን ይወድና ይታወራል። ማየት ይከብደዋል ነገሮች እና ብቻ ይሁን ተመስገን፣ እግዚአብሔር ይመስገን። እኔ እናንተ እንደምታስቡት አይነት መጥፎ ሴት ከሆነ ፈጣሪ በእውነት እግዚአብሔር ይፍረድ። እናንተ እንዳላችሁት አይነት አረመኔ ሰዎችን ለመግደል የሰዎችን ሕይወት ለማበላሸት አይነት የገባው ሰው ከሆንኩ እግዚአብሔር የልብን የሚያውቅ እግዚአብሔር ነው አይደል? የልብን የሚያውቅ ፈጣሪ ነው አይደል? ፈጣሪ ይፍረድ። እውነት ከዚህ በላይ ምንም ማለት እና ቪዲዮ ድጋሚ እየሰራ ያለው ለወዳጆቼ ሊሻ እንዴት ነሽ? ምን ሆነሽ ነው ደግሞ? በስበሰሻል። ዝናብ ኃይለኛ ዝናብ ይዘን አትጠለይም እንዴ? ጥላለሽም እንዴ? ምን ሆነሽ ነው? ምንም አልኩም። ማሚ ጋር እንደገኘ ከሚሄድ ነው እኮ። ምንድን ነው የሆንሽው? ንገሪኝ። ምንድን ነው የሆንሽው? እንዴት ማለኩም ትኛለሽ? ንገሪኝ። አንቺ ንገሪኝ። አይንሽ ነገር ገብቶብኝ ነው። ከዚህ በዚህ ዝናብ ምንድን ነው አይንሽ ውስጥ የሚገባው? ደግሞ አይንሽ ውስጥ የገባና ምን እኔ አላውቅም እንዴ? ለምንድን ነው ያለቀሽው? ምን ሆነሽ ነው? ምንድን ነው እሱ? ንገሪኝ አንቺ ብለኝ። ስነ ስርዓት ምንድን ነው እሱ? ንገሪኝ። ምንድን ነው እሱ? ተጣልተሽ ነው ከሰው ጋር? ምንድን ነው? ምንም አትበይ፣ ንገሪኝ። እያስጨነቅሽኝ ነው። በቃ ሰኒ እዚህ ዝም ብዬ በቃ እዚህ ምን ብዬ ነው ማሚ ጋር እንደዚህ ነው የሚመስለው እኮ። ምንድን ነው እሱ? ንገሪኝ። እሺ ያስጨነቅሽኝ እኮ ለእኔ መዘኝ። ምን ሆነሽ ነው? ምንድን ነው እሱ? አገባ። ማን ነው የሚያገባው? ቶፋ። እሰይ እንኳንም አገቡ። ተገላገል። አልነገርኩሽም ከዚህ በፊት? እረፊ በቃ ይቅርብሽ። እንደዚህ እንዴ
አንቺ ለሰው ብለሽ ሁሌ እንደዚህ አይነት ነገር ውስጥ መግባት እንትን አይልሽም? አይከብድሽም? እሱማ ለራሱ የሚያውቀውን ያውቃል። አንቺ ነሽ እንጂ ራስሽን ሜዳ ላይ ጣልሽው። ምን ያውቃል? አደጋ ላይ የሆነ ታዲያ ዝም ብለና እንዴ? እና እሱ አሁን ላንቺ አስቦልሻል? ምን ያደርግታል? ምን ማለት ነው? አንቺ ሁሌ ራስሽን መጉዳት እንትን አይልሽም እንዴ? ሁሌ አትማሪም እንዴ? ሁሌ ለሰው ብለሽ ራስሽን መጉዳት በቃ የፈለገው ለምን አልሆነም? አንቺ ያልሽበት ቦታ ሄጃለሁ ምን ማለት ምን አስፈለገሽ? እንደዛ ካልሆነ አይቆርጥለትም አይነገር። ዛሬ ላይ ተረድተውሻል? እነሱ ተረድተውሻል? ጀመር እኔ ቢረዳኝም አልፈልግም። በቃ እኔ እኮ ከህይወቱ እንደወጣ ነው እንደዛ ያደረኩት። ያን ሁሉ ነገር ያደረኩት እኮ እንዳያስበኝ ነው፣ ድጋሚ ባርኪ እንዳይል ነው። ስለዚህ በቃ ተገላገልሽ። በቃ ግልግል። እኔም መጀመሪያም ብዬሻለሁ። በቃ እንደዛው እንደገባሽው ገዳም እንደገባሽው ብትቀር ይሻልሽ ነበር። ስለዚህ ምንም ማድረግ አይቻልም። በቃ ስለወደዱት ሰው ሲባል መስዋዕትነት ይከፈላል። በቃ ከፍለሽ ኑሪ። ምንም ማድረግ አይቻልም። በቃ አይዞሽ፣ በቃ አይዞሽ፣ በቃ ዝም በይ፣ አይዞሽ በቃ በቃ ዝም ወይ ልጅ ታሪክ ብለኝ ግን በእናትሽ ተይኝ። በቃ ለበጎ ነው። እግዚአብሔር አልፈቀደም፣ ለበጎ ነው። አንቺም እሱም በእምነታችሁ የሚጣጣም ነገር አይደለም ሲጀመር። እሺ ለበጎ ነው። አንቺ ማድረግ ያለብሽን በሙሉ አድርገሻል። መስዋዕትነት ከፍለሻል። ምንም የሚቆጭሽ ነገር የለም። እሺ ምንም የሚቆጭሽ ነገር የለም። በቃ ተረጋጊ። ፈጣሪ ለአንቺ ሲል መልካም ነገር ያመጣልሻል። አይዞሽ። እሺ አይዞሽ። በቃ ተረጋጊ፣ ተረጋጊ። አሁን አንቺም እኮ አንቺ ብንልሽ በመክርሽ አልሰማሽም። እንደዛ እናትሽ ራሱ የእናትሽ ሐዘን ነው እንደዚህ የሚያደርግሽ። በቃ አሁንም በቃ ለበጎ ነው። አይዞሽ እሺ ብለኝ፣ አይዞሽ። አንቺ መልካም ነገር ያደረግሽው እግዚአብሔር በመልካም ነገር ይከፍልሻል። በቃ በቃ ዝም በቃ እንኳንም መልካም ነገር አደረግሽ። በቃ ምንም አይጸጽትሽ። ከበስተጀርባው ሌላ ነገር ብታረጊ፣ መጥፎ ነገር ብታረጊ ነበር የሚጸጽትሽ። በቃ አይዞሽ፣ አይዞሽ ብለኝ፣ ተረጋጊ። በቃ በቃ ነይ፣ ተነሽ፣ እዛ ጋር ተነሽ፣ ነይ እዚህ ጋር። አይዞሽ፣ ልብስሽ ራሱ በስብሷል በጣም። በስማ ኧረ ብለኝ፣ ተረጋጊ። በመድኃኒዓለም ተይ፣ በእግዚአብሔር እናትሽ አታሳዝንሽም? በእግዚአብሔር በቃ አይዞሽ፣ ሁሉም ነገር ያልፋል፣ ትረሺዋለሽ። አይዞሽ እሺ። ይሁን ቀይሪ። በቃ ዝም አይዞሽ። በቃ አይዞሽ። ነይ በቃ ቢጃማ አለቀሽ። የሁሉ ጊዜ አዝነሽ የሁሉ ጊዜ መስዋዕትነት ከፈልሽ፣ ይበቃል። በቃ ሸንሽ ብለኝ። ይሁን ቀይሪ። በቃ አይዞሽ። የሁሉ ጊዜ አለቀሽ፣ የሁሉ ጊዜ አዝንሽ፣ የሁሉ ጊዜ መስዋዕትነት ከፈልሽ፣ ይበቃል። በቃሽ። ይሄንን አይደል እንደምትፈልጊው? ሲጀመር እሱ እንዲረሳሽ ሌላ ህይወት እንዲጀምር አይደል የምትፈልጊው የነበረው? ሆነልሽ። እንደውም በቃ ደስተኛ ነው እኮ መሆን ያለብሽ። እንዴ ደስተኛ ነበር መሆን የነበረብሽ። አሁን ምን አስለቀሰሽ? በቃ የፈለግሽው ያሰብሽው ነገር አይደል የሆነው? በቃ ላንቺ ደግሞ እግዚአብሔር አለ፣ ምክንያት አለው። ሁለታችሁንም የለያየበት እግዚአብሔር ምክንያት አለ። ሲጀመር በእምነትም አትገናኙ። በቃ የሚሆን ነገር አይደለም ይሄ። ከቤተሰብም ከምንም የሚያጋጭሽ ነገር ነው። ከሱ ጋር መሆን አትችይም። ይሄ ውስጥሽ በደንብ አድርጎ ያውቃል። ደግሞ ያሰብሽው ያለምሽው ሲጀመር የምትፈልጊው ነገር ነው የሆነልሽ። በቃ ለበጎ ነው። አሁን ማዘን የለብሽ፣ ደስተኛ ነው መሆን ያለብሽ። በቃ ይሄን ነው ስትፈልጊ የነበረው አይደለ? በቃ ሆነለት። ሁሉም ነገር ይስተካከላል ብዬ ነበር። ምንም ቢስተካከልም ምንም የሚሆን ነገር አይደለም። በእምነት ራሱ አትገናኙ። በቃ አይሆንም። ይሄ ከቤተሰብም ከምንም የሚያራርቅሽ ነገር ነው። ከሱ ጋርም አይሆንም። እኔ ከመጀመሪያው ጀምሮ እናትሽ ሳሰማ ስለምንሽ ስጠይቅሽ የነበረው ይሄ ነው። በእምነትም አትገናኙ። እናትሽን አታስቢም እንዴ አንቺ?
እንዴት ነው የሚሆነው? ለሱስ እሱም ይፈቀዳል እንዴ? በእነሱ አይሆንም እኮ እንዴ! በፍጹም አይሆንም ብሌን። በቃ ለበጎ ነው። ምንም ማድረግ አይቻልም። በቃ እግዚአብሔር ለበጎ ነው ያደረገው። ይሄን ቀን ደግሞ ትረሺዋለሽ፣ ያልፋል፣ ትረሺዋለሽ። መልካም ነገር ነው ያደረግሽው። እግዚአብሔር ደግሞ በመልካም ይከፍልሻል። በቃ ለበጎ ነው ብሌን። እንዳሰብሽው እንዳቀርሽው ነው የሆነልሽ። እግዚአብሔር አሳክቶልሻል። በቃ ይሁን። እንኳንም እሱ አልተጎዳ፣ እንኳንም ደህና ሆነ፣ እንኳንም ሌላ ህይወት ጀመረ። በቃ ይሄንን አይደል የምትፈልጊው? ቢጎዳና መንገድ ለመንገድ እንትን ቢል ነበር የምትፈልጊው? ይሄን ነበር የፈለግሽው? በቃ ሆነ። ደስ ሊልሽ ነው የሚገባው። አዎ ተጎድተሻል፣ ግን በቃ ይሻላል። ያንቺ መጎዳት ይሻላል። ያንቺን መጎዳት ነው ስትፈልጊ የነበረው ከሱ መጎዳት ይልቅ አይደለም? ሆነ በቃ። ከዚህ በኋላ ስታለቅሽ እንዳለሽ፣ ስታዝኝ እንዳለሽ፣ ያ ሁሉ ጊዜ አለቀሽ፣ አዘንሽ፣ ይበቃሻል። ነግሬሻለሁ። ከኔ ጋር ነው የምትጣዩ ከዚህ በኋላ ነገርኩሽ። በቃ በቃ ብለሽ ለማን ልንገረው ሸረኔ ጭንቀት